እኔ ምለው መልክ ምናምን አትስራ አይቻመኝም አላልኩህም? ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስል ላመጣጠው እንዴ ብራዘሪ? ላወራብሸው ላከራውዶ እንዴ ብራዘሪ? ፍቅር ፍቅር እሺ ጸብጸብ እሺ ፍቅር ፍቅር እሺ ጸብጸብ እሺ ምን እሺ ብራዘሪ? ያ ጀማ ጠጠር አልተነቃቀለኝም ጎቤው እኔ ለሰባ ጎቤ እኔስ ብቲ ያራዳ ልጅ ተራራው ልቤ አላጉረመረመም። ቤሌቱን አውጥቼ ብልሽ ታሳሾፋችሁ ቬናው በዛ ቾቾር አላሉ። እንዲህ እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው ጀልስና ያባ TOLKSAP ነው። እሺ ቲክቶክ ይባላል። ገባ? ያኛው ደግሞ ማን ነው? REASTVE ሪል LOVKTK ላይፍ። ገባ? የአንድ ወገ የሚል ዘፈን ኑሮት ወገቡን በአገዳ ማለት ነበር። ወገቡ ቆረጥና ምን ልሸማምር እንዴ በተቀመጥክበት? ምን ወጵል በለ እንዴ ብራዘሪ? ምን ወጵላሴ መቻል ነው እንዴ? ምን ነው ከሳ የምትሉ ውሶች ዘብጥያ ቂቤን እየላስኩ የከረምኩ መስሎ ነው ብራዘሪ? ቂቤ የጠጣ ዱላ ስልስ ነው የከረምኩት ብራዘሪ። ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ። ቤቲ ማነሽ? ህይወት ነሽ? እኛ ቤት አንድ የሆነች እህት አለችን እና ለበዓል ቤት ስትመጣ በጊዜ መጣች። በቃ ሁሉም ተገረመ። ማዘር ደስ አላት። እሷማ ገላብጣኔ ሳመቻት። ከዛ ፋዘርም ደስ አለ። በቃ አልጠበቁም። ታምር ሆኖባቸዋል። ከዛ እኔም ገርሞኝ ምናምን እውነት አለቀስል ምናምን። ከዛ ተንከሴስ ምን ብትል ጥሩ ነው ሎተሪ እያዞርኩኝ ነው ተቆርጣላችሁ። ጆሮዬን አሞኝ ነው የመጣው። አብርሃም እኔ እሰማለሁ። እኔ ስለምሰማ ቀስ ብለህ አብራ። እንስማማ። ምን ተነጋግረን ነው የምንስማማው? እኔ ስለምሰማ ቀስ ብለህ አብራ። እንስማማ። ምን ተነጋግረን ነው የምንስማማው? እየተባባሰ በዚህ አይነት ተናቆርናታ ማታ እኔ ቀን ይመቸኝ ማታ ይመቸኝ አልመጣም። ያው ላዳምጠኝ እንደሱ አይደለም። ካንተ ጋር ሌላ የሚሰማ ሰው አብሮ አልመጣም። ሌላ የሚሰማ ሰው አብሮ አልመጣም። ራውና እንነጋገራለን። የሚሰማ ሰው ይዘና እንዴ እርሶ ማሰሙም እንዴ? ኧረ እኔ እግዚአብሔር ይመስገን እሰማለሁ። እኔ እሰማለሁ። እንዴ ቁጭ በል እንጂ ምነው ጩኸቴን ቀሙኛል? ቆሞብኛል? ኧረ ምንድን ነው የቆምኩት? አብረን ቁጭ በል።
ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት እሺ ምን አመጣህ? መዝሙር በደለና መዝሙር አልቆ በምንድን ነው ይዘው የመጣኸው? በምንድን ነው ያመጣህልን መዝሙሩ? Talk about family when family's all that we got. Everything I would do, you were standing there by my side. And now you gon' be with me for the last ride. It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. First you both go out your way and the vibe is feeling. ታላቄን አይደል? ካንተ ምን ልማር ንገረኝ። ካንተ ምን ልማር እንዴ? ከነ መዝፈን ተማር ቀጃጁ እንዴ ጦር ማዘዣ ነው ያደረኩት። ያማል እንዴ ምን አገባኝ እኔ። ታዲያ እኔ ምንድን ነው ያደረኩት? ምንድን በላቸው እንዴ ቸኮሌት ከለር ነው እንዴ? አሁን እኮ ነው ማየ አንተ ሙሙ ፊት በላቸው። ኧረ እያስደበሩኝ ነው ይወጣለው እንዴ? በላልስ በጣም ታስፈራራለህ። አታ አርፈህ ተጫወት። እዚህ አለፍልፍባት ልጅቷ ላይ አንተ ኩባያ ፊት አንደ ዝም በል። የድቃላዎቹ ካንቲባ ነኝ መጥቼ ያለው ቀን ዘራፊ ነው ቀን ዘራፊ ፈራጁ ፈራጅ ከላይ ፈራጁ አያ በሌም ካራጁ ዱላላሉ ከደጁ ጎርዞ ነካሽ ነው ከጁ መጪ ብዙ ወራጁ ወጪም እንዳያኑ ያዙ ሙሉ ቢሆን ከደጁ ፈራጁ ቀን ዘራፊ ነው ቀን ዘራፊ Look, show up. አንቺን ከማና ወዳድሬ ላብልጥኝ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን ከማና ወዳድሬ ላብልጥኝ ና ውረድና ዝጋና ዝጋና አዲስ ስልኬን ተሰርቄያለሁ። እኛ ሰውዬ ናቸው ገብተውኝ ያለፉት። ኧረ በስመ አብ በል ሽማግሌ እኮ ሰው ናቸው እንዳያመልጥ። እንዳያመልጥ። ሽማግሌውን አስመለጣችሁ እንዳትል። ማንም ሰው ደርሶብኝ አያውቅም። አትሌት ናችሁ ልበል?
እርግጠኛ ነኝ አትሌት ናቸው። እውነት እኔ እንደናንተ አይደለሁም። እመልስላችኋለሁ። ስልኩን ልቀበል አይደለም የተከተልኩ እና ቻርጀሩ ልሰጠኝ ነው? ለምንድን ነው በዚህ ልክ ራስህን ቀይረህ የምትሰርቀው? እንደዚህ አይነት አዝግ ጥያቄ እየተጠያየቅን እንድንውል ከፈለክ ለምን የቤተሰብ ጨዋታ ላይ አትጫወትም እንዴ? አንድ ሌባ ስልክህን ለምን ሊሰርቅ ይችላል? ክርስትና አባቱ ጋር ለመደወል አንደኛው መልስ ለዚህ አይነት ጥያቄ ተያያዝን እንድንውል ነው ፈልገው። በቃ ይኸው ስልክህን እንካ።